የዛሬው ቪዲዮ እንግዲህ የአቶሚክ ሃቢት በሚለው ጉዳይ ላይ የሰራሁትን ቪዲዮ አስመልክቶ እንዴት እንደሰራሁት እያንዳንዱን ዲቴል ፍግት እንዳልኩ ላሳያችሁ ብዬ ነው። ለዓላማችሁም ለግባችሁ ለውጥ አያመጣም ብላችሁ ስታስቡ ድንጋይ ፈላጩን አስታውሱ ይለናል። ይህንን ለማየትና ለመረዳት የውጤት ግራፍ እና እንዲሁም ደግሞ የኤክስፔክት የምናደርገውን ግራፍ እንመልከት። ስክሪኑ ጋር እንደምትመለከቱ እኛ የምንጠብቀው እንደዚህ ነው። ነገር ግን የሚሆነው ስትሬት ላይን ስኬቶችን ከሰራ በኋላ አቀበቱን፣ ገደሉን፣ ቁልቁለቱን አልፈ አንተ ማንነትን ገንብተ ትልቁ ኮረብታ ላይ ወይም ደግሞ ከፍታ ላይ ስትቆም ትኬትህን ሰዎች ያዩና በአንድ ቀን እንዳደረግከው ፊል ያደርጋሉ። ነገር ግን አንተ ያለፍክባቸው እያንዳንዱን ጊዜያቶች አይረዱም። ሁላችንም ያ ቦታ ላይ የደረሰን ሰው በአንዴ እንዳደረገው ስለምናስብ ሁላችንም በአንዴ ለመድረስ ይሞክራል። የባህሪ ትልቁ ወሳኙ ፓርት እዛ ጋር ለመድረስ ያ ሰው የከፈለውን ክፍያ እንድንከፍል የምናደርግበት ማለት ነው። ሶስተኛው ደግሞ ወሳኙ ችግር ብሎ የሚያስቀምጠው እዚህ መጽሐፍ ላይ ግቦቻችን ደስተኝነቶቻችንን ይነፍጉናል። አውቃለሁኝ አይኖ ምድር ላይ ስንመጣ ደስተኛ ልንሆን እንዳልሆነ አውቃለሁ። ሃይማኖታዊ ነገሩም እንዳለ ሆኖ ማለት ነው። ምድር ላይ ስንመጣ ግን አንድ ነገር ስንሰራው አትሊስት ኢንጆይ ልናደርገው ይገባል። እንደ ግዴታ እንደ በርደር አስበ ነው ከሰራ ነው እናጠዋለን ያን ነገር። መጽሐፉ የሚያስረዳን በዚህ ክፍል ውስጥ ከየትኛውም ግብ ጀርባ ድብቅ የሆነች አንድ ሹገርኮት የሆነች ሀሳብ አለች። አንድ ጊዜ ግቤን ካሳካ በኋላ ደስተኛ ልሆናለሁ ወደነው ሳይሆን ሰብኮንሽስሊ ያን ነገር የምንረዳበት ቢሄን አንድ ግብን የማስቀደም ሁኔታ ይመጣና አስተሳሰባችን መሰረታዊ ችግሩ የት ጋር ይሆናል ማለት ነው? ግባችን ጋር ይሆናል። እንኳን ወደ አለበት ዩቲዩብ ቻናል በሰላም መጣችሁ። ዛሬ እንግዲህ ለየት ባለ መልኩ አንድ መጽሐፍ ነው የምንመለከተው። ይህ መጽሐፍ የምር እኔ ህይወት ላይ ለውጥ ያመጣና በጣም ትልልቅ ለውጦችን የሚያመጣ ጥቂት መስሎ የሚታየና ምንም ያልተረዳነውን ነገር እንዴት መቀየር እንዳለብን ትንሽ ቼንጅ 1% ቼንጅ ምን ያህል ህይወታችንን ቼንጅ ሊያደርገው እንደሚችል የሚያስረዳ በጣም ድንቅ የሆነ መጽሐፍ እኔ በህይወቴ በጣም ከጠቀሙኝና ኢምፕሊመንት እንዳደርገውና አድርጌውም ደግሞ ለውጥ እንዳመጣ ከረዱ መጽሐፍ መካከል በጣም በቀዳሚነት ከምጠቅሳቸው የሰልፍ ዴቨሎፕመንት መጽሐፍ ነው። አቶሚክ ሃቢትስ ይባላል ወይም ደግሞ በአማርኛው ተርጉሞ የልማድ ኃይል ተብሎ ተትሟል። ስክሪኑ ላይ እንደምትመለከቱት በአማርኛው በእንግሊዝኛውም አለ። መጽሐፍ በተወሰነ መልኩ እናንተ ይጠቅማል ብዬ የተወሰነ ክፍሉን እናየዋለን። ሙሉ ቪዲዮን ለማድረግ ብንሞክር ከአንድ ሰዓት በላይ እንቀመጣለን ሪቪው ለማድረግ። ሴክሽን ከፋፍዬ ፈርስት ሴክሽን ዛሬ እናያለን። መሰረታዊ የሆነ ነገሮችን እንመለከታለን። እስኪ ከነዚህ ነገሮች ቀጥታ ወደ ቪዲዮ ገብተን ዲቴል እንመልከት። ያው እኔ መጽሐፎችን ሳነብ ብዙ ጊዜ ይሄ ማስታወሻ ነው፣ ስክሪፕት አይደለም። ቤዚካሊ ስክሪፕት የሆነው ደግሞ አለ ከታች ጋር ታያችኋለሁ። ይሄ ሙሉ ማስታወሻ ነው፣ ሳነብ ያዝኩበት ነው። እናንተም እንደዚህ ዶክመንት እያደረጋችሁ ያጻፋችሁ ያነበባችሁ እንትን ጥሩ ነው። የመጀመሪያው ዛሬ የምንመለከተው ለውጦችን ነው የምንመለከተው። እንዴት ትልቅ ነገር ልናሳካ እንችላለን። ትንሽ ለውጦች ትልልቅ የሆኑ ልዩነቶችን ይፈጥራሉ በህይወታችን ውስጥ ማለት ነው። እነዚህ ትንሽ ነገሮች ትልልቅ ነገር እንዲፈጥሩ የዕለት ተዕለት ልማዶቻችን በመጠቀም የላቀ ህይወት ወይም ደግሞ ታይኒ ቼንጅ ሪማርኬብል የሆነ ዲፈረንስ እንደሚያመጣ እንድንረዳ የሚያደርገንን ክፍል እንመለከታለን። ይህ መጽሐፍ የተጻፈው በጄምስ ክሊር ነው። ይህ በጣም የሚገርም ደራሲ ነው። አሁን ላይ ላይፍ ኮች ከሚያደርጉ ሰዎች መካከል አንደኛው ነው። በሀቢት ላይ ኤክስፐርት ተብሎ የሚጠራ ሰው ነው። ስክሪኑ ላይ እንደምትመለከቱት ጄምስ ማለት ይሄ ነው። የመጽሐፉ ዋና ሀሳብ የተለያዩ ሀሳቦችን ይዛል። ከነዚህ ውስጥ የመጀመሪያው መሰረታዊ የሚባለው አቶሚክ ልማድ ወይም ደግሞ የልማድ ኃይል፣ ጥቂት የልማድ ኃይል እንዴት አስደናቂ ለውጥ እንደሚያመጣ ነው። እያንዳንዱ በየዕለቱ የምናደርጋት 1% መሻሻል በህይወታችን ውስጥ በጣም ከባድ የሆነ ወይም ደግሞ ትልቅ የሚባል ለውጥ ሊያመጣ፣ ነገር ግን በዕለት ተዕለት የምናደርጋት ትንሿ 1% ያን ያህል ቫልዩዋን እንድናይ አያደርገን፣ አናይም ብዙዎቻችን ማለት ነው። ትንሽ ልማዶች ልዩነት እንዴት ይፈጥራሉ የሚለው እንመልከት። አንድ ወሳኝና ቅጽበታዊ ሚና ከፍ አድርጎ ማየት በየቀኑ በጣም የተለመደ ነው። አንድ ወሳኝ የሆነ ቅጽበታዊ የሆነ ሚና፣ ነገር ግን እዛ ወሳኝና ቅጽበታዊ ሚና ጋር ለመድረስ የሚያስፈልጉ ትናንሽ የሆኑ መሻሻሎች ይኖራሉ ማለት ነው። እነዛን ደግሞ ዝቅ አድርገን እናያቸዋለን። ለምሳሌ ፈተና መድፈን ትልቅ እሺ ነው፣ ግን ፈተና ለመድፈን ዴይሊ ማንበብ የሚለውን ቀለል አድርገን እናየዋለን። እሱን ነው እያለን በአንድ ዓመት ሙሉ በቀን 1% ራሳችንን እያሻሻልን ብንሄደው በአመቱ መጨረሻ 37% የሚሆነውን እናሻሽላለን። በተቃራኒው ደግሞ በአንድ ዓመት በ1% በየቀኑ እየቀነስ ብንኖር የዓመቱ መጨረሻ ላይ ራሳችንን ዜሮ ወይም ደግሞ ከዜሮ በታች ልናገኝ እንችላል። ይህ በስሉን የምትመለከቱት ግራፍ የሚያሳየን የልምድ መሻሻል ምን ያህል ቼንጅ እንደሚያመጣ ወይም የውጤት መጨመር እንዴት ራይዝ አፕ እንደሚያደርግና የውጤት መቀነስ ወይም ደግሞ በየዕለቱ 1% ማነስ ምን ያህል እንደሚቀንስ የሚያሳየን ነው። የትልቅ ልማዶች ወይም ደግሞ የትልቅ ማንነት ውጤቶች የሚመጡት የልማዶቻችን ውጤቶች ናቸው፣ ወይም ደግሞ ልማዶቻችን ኮምፓውንድ ኢንተረስት ናቸው፣ ወይም ደግሞ ድርብ ወለዶች ናቸው። ትልቅ ባህሪዎቻችንን እንዲገነቡ የሚያደርጉ ልማዶቻችን የማሻሻል ሂደት ድርብ የሆነ ለውጥ እንድናመጣ ያደርገናል። ልማዶቻችንን በየቀኑ በትንሹ ማሻሻል ወይም ደግሞ ገፋ ማድረግ የምንጀምር ፈጣን የሆነ ለውጥ አናይም፣ ነገር ግን የተደራረቡ
መቶ መጨረሻ ላይ አስደናቂ የሆነ ለውጥ እንደሚያመጣ መጽሐፉ ይነግረናል። ዛሬ ላይ ጥቂት ገንዘብ መቆጠባችን ሀብታም ወይም ደግሞ ሚሊዮነር ሊያደርገን አይችልም። ዛሬ ምሽት ፈረንሳይኛ፣ ቻይነኛ፣ አማርኛ፣ ግዕዝ ምናምን የመሳሰሉ ቋንቋዎችን ለአንድ ሰዓት ሙሉ ለሁለት ሰዓት መማር ቋንቋውን ተናጋሪ አያሰኘንም። ነገር ግን ከሳምንት ከወር ከዓመት በኋላ ግን ቋንቋውን ተናጋሪ ወደ መሆን እንመጣለን ማለት። የለውጥ ውጤቶች ቶሎ ስለማይታዩ እነዚህ አይነት ትልልቅ ለውጦች ቶሎ ስለማይታዩ ለምሳሌ አንድ ባለሀብት እናያለን ላይክ ሂም ግን አንሰራም። በየዕለቱ የለፋውን ሰውየው 40 ዓመት የለፋውን ነገር እኛ መንፋት አንፈልግም። ብንፈልግም የሆነ ይከብደናል። ውጤቱ ላይ መድረስ እንደምንፈልግም ሂደቱን ስለማናስበው በየዕለቱ የምናደርጋቸው ነገሮች አስደሳች አይሆኑም ማለት። የለውጥ ውጤት ቶሎ ስለማይመጣና ስለማይታይም ደግሞ በዋነኝነት ወደ መጥፎ ባህሪዎቻችን እንድንሄድ ያደርጋል። መጥፎ ባህሪዎቻችን ወዲያውኑ ይታያል፣ በጣም ይገለጻሉ። ለምሳሌ አሁን ንዴት አንዱ ባህሪ ነው። ንዴቶቻችን ከትንሽነታችን ጀምሮ የመጡ ለውጦች ናቸው። ትዕግስት ከትንሽነታችን ጀምሮ የመጡ ለውጦች ናቸው። እነሱ አድገው አሁን የገነቡት ነገሮች ናቸው። እነዛን ውጤቶች ስትታገስ ለሰው አታሳየው። መታገስን ጥላይ ነው ግን ያለው ስትናደር ግን ከአንተ አልፈ ለሰው ታሳየዋለህ። ስለዚህ ብዙ ጊዜ መጥፎ ባህሪዎቹ በጣም ቀላልና ግልጽ ነው እንዲታዩ ከሚያደርጋቸው ባህሪዎች መካከል አንደኛው ነው። በየዕለቱ ልማድ ላይ የምናሳያቸው ጥቃቅን የሆኑ ለውጦች የህይወታችን መዳረሻን ዲተርማይን ያደርጉታል፣ ይወስኑታል። ወሳኝ ነገሮችን ለመስራት ወይም ደግሞ ልማዶቻችን ወደ ስኬት ሊወስዱን ከፈለግ አንተ ያለኸው የትኛው መስመር ላይ ነው ማለት የየዕለቱ ባህሪዎችን የዕለቱ ልማዶችን ትቆጣጠራለህ ነው ወይስ ደግሞ የዕለቱን ባህሪ ትተህ ግን የሆነ ነገር ላይ መድረስ ትፈልጋለህ? መጨነቅ ያለብን ለውጥ ወይም ደግሞ ውጤቱ ላይ ሳይሆን ሂደቱ ላይ ነው መሆን ያለበት። የዛሬ ጉዞ ምን ይሆናል የሚለው የዛሬ ጉዞ አቅጣጫዎች ናቸው ተደባብረው መድረስ ወደምትፈልገው ቦታ የሚያደርሱ። ይህንን ለማየት ብንፈልግ የወጪ አወጣጥ ልማድን መመልከት፣ ወጪ እንዴት ነው ዛሬ ያሰራው 100 ብር እንዴት ታጠፋዋለህ? ያ የገንዘብ አያያዝ አቅምን የሚያሳይ ባንክ ውስጥ ያለው የገንዘብ አማውንት የሚያሳየው ዛሬ ኢንቨስት የምታደርግባቸው እያንዳንዱ ባህሪዎች ውጤቶች ናቸው። ያለ ገንዘብ የፋይናንስ አሁን አካውንት ውስጥ ያለው ገንዘብ የፋይናንስ አጠቃቀምን አጠቃላይ ሁኔታ የሚያሳይ ያለ እውቀት ደግሞ የመማር ልምድህን የሚያሳይ ቀሪ ሀብት ወይም ደግሞ ቀሪ መለኪያ ነው። እንዲሁም ደግሞ በህይወት ውስጥ የገጠሙ ምስቅልቅል ነገሮች ወይም ደግሞ እስቲል አሁን ድረስ ያሉ ምስቅልቅል ነገሮችን ብታይ ነገሮችን አጽድቶ ያለመሄድ ልማዶቹ ውጤቶች እንደሆኑ ትመለከታለህ። የምታገኘው ነገር ብዙ ጊዜ የምደጋግመው ውጤት ነው ወይም የምሰራው ነው። በየሳምንቱ የአካል ብቃት እንቅስቃሴ የምሰራ ከሆነ ከወር ከ2 ሳምንት ከ3 ሳምንት ወይም ከወር በኋላ ዲፈረንስ ላታሳይ ትችላል። ከዓመት በኋላ ግን ይህንን ቀጥለው ከሄድ ዲፈረንስ ሰውነት ያሳያል ማለት ነው። በተመሳሳይ ከሆኑ በየቀኑ ምግብ የምትመገብ ከሆነ ማሰራ ከሆነ እንቅስቃሴና እነዚህ ነገሮች ተጨማምሮ ቦርጭን የምታዩ መቼ ነው? የዛሬ ሳምንት 2 ሳምንት አይደለም፣ ከዓመት በኋላ ቦርጫሙ ተብለህ ነው የምትጠራው ማለት ነው። ያኛው ደግሞ ማሰል ያለው ጥሩ ፍሬን ጊዜ ያለው ሰው ተብሎ የሚጠራበት ዋነኛ ምክንያት ይሄ ነው። ጥሩ ልማዶች ጊዜ በጣም ወሳኝ የሆነ እዚህ ጋር ካች እንድታደርጉና እንድትይዙ የሚፈልገው ጥሩ ልማዶች ጊዜን ወዳጅ ሲያደርጉት ወይም አጋር ሲያደርጉት፣ መጥፎ ልማዶች ደግሞ ጊዜህን ጠላት ያደርጉታል። ጊዜህን ማለት ነው በጣም ጠላት ያደርገዋል። ትክክለኛ የለውጥ ሂደት እነዚህ ትክክለኛ የለውጥ ሂደት የምንላቸው ብዙውን ጊዜ ሁኔታዎች ቀያሪ ሁኔታ የሚፈጠሩ ቅጽበታዊ በሆኑ ድርጊቶች ሳይሆን በዕለት ተዕለት በተሰሩ እንቅስቃሴዎች የሚመጡ ዲፈረንሶች ናቸው። እነዚህ እንቅስቃሴዎች ናቸው ትክክለኛ የሆነ ለውጥን እንድታመጣ የሚያደርግ። ሁልጊዜ ትልልቅ ውጤቶችን የምጠብቅ ከሆነ ነገር ግን እነዛ ትልልቅ ውጤቶችን ለማግኘት ጊዜው በጣም ረዝምና የተጓተተ መሆኑ ተረድተህ በሂደቱ ላይ ደስተኛ መሆን ካልቻል አደርስበትም ነው መጽሐፉ ሲል ያስረዳናል። ይህም ደግሞ ዘላቂ የሆኑ ባህሪዎችን ለመገንባት በጣም ከባድና አስቸጋሪ ከሚያደርገው ነገር መካከል ዋናውና መሰረታዊ ምክንያት የሚባለው ውጤቶቻችን ወይም እንቅስቃሴዎቻችን የድርጊቶቻችን ውጤት እዛው ወይም ደግሞ በአፋጣኝ ሁኔታ በቅጽበት አለማየታችን ከባድ ያደርገዋል። ሰዎች ትንሽ ለውጦችን ለማምጣት ይሞክራሉ፣ ነገር ግን ውጤቱን እዛው አያዩትም። ቅድም እንደ ኤግዛምፕል ያነሳውላችሁ የንዴትና የትዕግስትን ሁኔታ ብትመለከቱ ይህንን ብዙ ጊዜ ትንሽ ለውጦች ትልቅ ነገር እንደሚያመጡ ለመረዳትና ለመገንዘብ በጣም ወሳኙና አስፈላጊ ቶፒክ የሚሆነው እቺ ታሪክ ናት። ሁሉም ነገር ምንም ለውጥ እንደማያመጣ መስሎ ሲሰማችሁ ዛሬ የሚሰሩት ነገር እችኛዋን ተረዱ ብሎ መጽሐፍ ላይ ያስቀምጥናል። ይህም ታሪክ ምንድነው? እኔ ሁል ጊዜ ለውጥ አያመጣም ብዬ ወይም ደግሞ ዱሬሽኑ በጣም ረዥም ነው ብዬ በማስብበት ሰዓት ላይ ወደ አንድ ድንጋይ ፈላጭ ነው የሚሄደው። ድንጋይ ፈላጩን ሚሊዮን ጊዜ ይደበድበዋል። ያን ድንጋይ ምንም አይነት ፍንክች የሚል ወይም ደግሞ ምንም አይነት ምልክት አያሳይ። የመጀመሪያውን መዶሻ ያሳርፋል፣ ሁለተኛውን፣ ሶስተኛውን፣ አራተኛውን ይቀጥላል። እነዚህ ድብድቦቹ እየደበደበ መዶሻውን እያሳረፈበት ድንጋይ ጋር ምንም አይነት ለውጥ ሳያመጣ ይቆይና 100 ሊደርስ ይችላል። 100 ላይ ከደረሰ በኋላ 101ኛውን በሚመታበት ሰዓት ላይ ግን ወዲያውኑ ያ ድንጋይ ስንጥቅጥቅ ይወጣል። ይህንን እንቅስቃሴ ያየ ሰው የድንጋይ መፈርከስ ያመጣው 101ኛው እንደሆነ ያስባል። ነገር ግን ዋናውና መሰረታዊ ለውጦች ያመጡት እነዛ 100ዎቹ ዱላዎች ናቸው። 101ኛው እይታን ያመጣበት ወይም ውጤት ያመጣበት። ስለዚህ እያንዳንዱ የዕለት እንቅስቃሴያችሁ ለዓላማችሁም ለግባችሁ ለውጥ አያመጣም ብላችሁ ስታስቡ ድንጋይ
ድንጋይ ፈላጩን አስታውሱ ይለናል። ይህንን ለማየትና ለመረዳት የውጤት ግራፍና እንዲሁም ደግሞ የኤክስፔክት የምናደርገውን ግራፍ እንመልከት። እስክሪኑ ጋር እንደምትመለከቱ እኛ የምንጠብቀው እንደዚህ ነው፣ ነገር ግን የሚሆነው ስትሬት ላይን ነው። እውነታውንና ኤክስፔክቴሽናችንን ማስተካከል ይኖር። ሁሉም ትልቅ ነገሮች የሚነሱት ደግሞ ከትንሽ ነገር ትልልቅ የምንላቸው ነገሮች። ሀገር የሚገነባው ከሰፈር ከመንደር ነው። ቤተሰብ የሚገነባው ብቻን ከመኖር ከዛ ፍቅረኛ ይዞ ምናምን እያለ አያት ቅድመ አያት እያል ያን ኢምፓየር የምትገነባው ከትንሽ ነው፣ ከብቸኝነት ተነስተን ከትንሽ ነገር። ግቦችን በዚህ ለብስ ለመረዳትና ለማወቅ እንዲጠቅም በጣም ወሳኝ የሆነው ነገር ግቦቻችንን ረስተን ማተኮር አለብን እንቅስቃሴዎቻችን ወይም ደግሞ ሂደቶቻችን ጋር እንደሆነ በዋነኝነት ያተኩራል ይህ የመጽሐፍ ክፍል። ግቦችን እርሳና ሂደቱ ላይ ያተኩር። ግቦች አቅጣጫን ለማስቀመጥ በጣም ጠቃሚዎች ናቸው። ነገር ግን እንቅስቃሴዎች ወይም ደግሞ ሂደቶች ደግሞ ለውጦችን ለማምጣት በጣም ጠቃሚና ወሳኝ ነገሮች ናቸው። በቂ ስራ ሳትቀርጽ ያመጣቸው ወይም ደግሞ ያወጣቸው ሀሳቦችን ግቦች ላይ ማውጠንጠንና ጊዜን መፍጀት በጣም ብዙ ችግሮችን ያስከትላል። የመጀመሪያው ችግርና ዋነኛው ችግር አንድ አሸናፊዎችም ተሸናፊዎችም ተመሳሳይ የሆነ ግብ አላቸው። የግብ ዲፈረንስ አላቸው። ያም ሀብታም መሆን ይፈልጋል። በአመት ውስጥ 100 ሚሊዮን መስራት ይፈልጋል። ይሄም ሃይ ግሬድ መስራት ይፈልጋል። ይሄ ህይወቱን ማሻሻል ይፈልጋል። ሁሎችም ተሸናፊ መሆን አሸናፊ የግቡ ልዩነት የለም። ነገር ግን የሚመጣው ውጤት በሂደታችሁ እንደው በእንቅስቃሴው መሆኑ ስለማይረዱ ያኛው የዕለት ተዕለት እንቅስቃሴውን ትኩረት ስለሚያደርግ ሰክሲድ ያደርጋል። ይሄኛው ደግሞ የዕለት ተዕለት እንቅስቃሴውን ፎከስ ሳያደርግ ግቡ ላይ ብቻ በማሰቡ ያጣር ማለት ነው። ያን ያሰበውን ነገር ላይ ሳይደርስ ይቀራል። ሁለተኛ ችግር ግብን ማሳካት ቅጽበታዊ ለውጥ ብቻ ነው ያስከትላል። ግብን ማሳካት ለምሳሌ ፈተና መስራት ፈልገ ፈተና 100 ማምጣት አለብኝ አይደለ? ግብህ 100 ማምጣት አለብኝ። 100 ለማምጣት የሚደረግ ጥናት አንተን ለፈተናው እንጂ የሚያዘጋጅ 100 ለማምጣት ፈተናውን፣ ነገር ግን አንተ በእውቀት የገነባ ወይም ደግሞ የተሻለ እንዲሆን አያግዝም። ለምሳሌ ይህ ነገር ዩኒቨርሲቲ ውስጥ ማየት ይችላል። ግሬድ ኤ ለማምጣት ነው ሰው መምህሩ ምን ያስባል፣ አሳይመንት እንዴት ልስራ፣ እንዴት ኮሚኒኬት ላድርግ ምናምን፣ እንዴት ላጥና፣ ኤግዛም እንዴት ነበር የሚወጣው፣ ላስት ይር እንዴት ነበረ ምናምን የሚሉትን ነገሮች ጥያቄ እንዴት ልስራ የሚለው ጋር ፎከስ ታደርጋለህ እንጂ እውቀቱ እንዴት ሊያዝ የሚለው ጋር ፎከስ አታደርግም። ሰው ግብ ጊዜያዊ ይሆንና 100ን ከደፈንክ በኋላ ትመለከት ሂደቶቹን በስርዓት ስላልገነባቸው ታጣቸዋለህ ማለት ነው። እንደምናየው አሁን ኢትዮጵያ ውስጥ በአንዳንድ ሰዎች በጣም ሀብታም መሆን ይፈልጋሉ። በአቋራጭ መንገድ ሀብታም ይሆናሉ። ግን ሰርቶ ስላላመጡ እንዴት አድርገው ሃንድል ማድረግ እንዳለባቸው ሲቸገሩ እንደምናየው ማለት ነው። ሶስተኛው ደግሞ ወሳኙ ችግር ብሎ የሚያስቀምጠው እዚህ መጽሐፍ ላይ ግቦቻችን ደስተኝነቶቻችንን ይነፍጉናል። አውቃለሁኝ አይኖ ምድር ላይ ስንመጣ ደስተኛ ልንሆን እንዳልሆነ አውቃለሁ። ሃይማኖታዊ ነገሩም እንዳለ ሆኖ ማለት ነው። ምድር ላይ ስንመጣ ግን አንድ ነገር ስንሰራው አትሊስት ኢንጆይ ልናደርገው ይገባል። እንደ ግዴታ እንደ በርደር አስበ ነው ከሰራ ነው እናጠዋለን ያን ነገር። መጽሐፉ የሚያስረዳን በዚህ ክፍል ውስጥ ከየትኛውም ግብ ጀርባ ድብቅ የሆነች አንድ ሹገርኮት የሆነች ሀሳብ አለ። አንድ ጊዜ ግቤን ካሳካ በኋላ ደስተኛ ልሆናለሁ ወደ ነው ሳይሆን ሰብኮንሽስሊ ያን ነገር የምንረዳበት ቢሆን አንድ ግብን የማስቀደም ሁኔታ ይመጣና አስተሳሰባችን መሰረታዊ ችግሩ የት ጋር ይሆናል ማለት ነው? ግባችን ጋር ይሆናል። ስለዚህ ደስተኝነትን እንገፋለን። ያንን ሂደታችን እንጆይ ስለማናደርገው ያንን ነገር ብቻ ለማግኘት ሀብታም ለመሆን ከሆነ ሀብቱን ለማግኘት ደስተኛ ልንሆንና ሀብት እንዴት ጆይን እንደምናደርገው እያንዳንዱ ስቴፕ እንዴት እንደምንሻገር ፊል አናደርገውም። እነዚህ ነገሮች ደስተኝነቶቻችንን እንድንታሰርና እንድንገድባቸው ያደርጉናል። ችግር ሶስት መቼ ግብ ላይ ፎከስ እናደርግ ታይኒ ባህሪዎቻችን ወይም ትንሽ የሆኑ ሀቢቶቻችን ላይ ትኩረት ሳናደርግ ስንል። አራተኛው ባህሪ ደግሞ ግባችንን ረዘም ላለ ጊዜ እድገትን አያመጣም። ግቦቻችንን ላይ ፎከስ ስለምናደርግ ግቦቻችንን ካሳካም በኋላ እናቆማለን። ምክንያቱም ሂደቱን ስላልነበር ነው ወይም ደግሞ ሂደቱ ላይ ፎከስ ስላላደረግ። ግቦቻችንን ካሳካም በኋላ በማቆማችን ምክንያት ደግሞ ወደ ነበርንበት ወደ መጥፎ ባህሪዎቻችን ወይም ልማዶቻችን እንድመለስ ያደርግ። መጨረሻ ደግሞ በተመሳሳይ ሁኔታ አሳክቻለሁ የሚል አይነት ስሜት ፊል እንድናደርግ ስለሚያደርገን የዩ ኢፌክት ይፈጠራል ማለት ነው። ይህ የዩ ኢፌክት ደግሞ አሳክቻለሁ ሰው አምደን ከዚህ በኋላ ምንም የለኝም ብለን እንድናቆም ያደርገንና ቀሪ የሆነ ሊያረካን የሚችል ወይም ደግሞ ልንሰራው የምንችል ሞቲቭ ሊያደርገን ሊያነቃቃን የሚችሉ ነገሮች እንዳይኖሩ ያደርጋል። በዋነኝነት የግብ መሰረታዊ ዓላማ ውድድሩ ማሸነፍ ሲሆን የሂደት መሰረታዊ ዓላማ ግን ጨዋታውን እንዴት መጫወት እንዳለብንና ጨዋታውን እየተጫወት እንድትቆይ ነው የሚያደርጉ። ያ ማለት እየተዝናና ማለት ነው። የአቶሚክ ልማድ ስርዓትን እንመልከት። አቶሚክ ልማድ ወይ ደግሞ ታይኒ የሆኑ ትናንሽ የሆኑ ባህሪዎቻችን ልማዶቻችንን በቀየርን ቁጥር በየዕለቱ አንዳንድ ለውጦችን እናመጣለን። አንተ ጥሩ ግብ አውጥተሃል። ያ ግብ ግን ኢምፕሊመንት አልተደረገም ወይም ደግሞ ውጤት ማምጣት አልቻልክም። ያ ግብ ላይ መድረስ አልቻልክም። እዛ ጋር እንዳደርስ የሚያደርግ የግቡ ስህተት ወይም ደግሞ የአንተ ችግር ሳይሆን የሲስተሙ ችግር ነው። ሲስተሙ ማለት የምትከተለው መንገድ ማለት ኢትዮጵያ በብዛት ሲስተሙ የሚለው ስለተለመደ በምትከተለው ያ መንገድ ወይም አቅጣጫ ያን አቅጣጫ መቀየር ወደ መዳረሻ እንዴት መሄድ እንዳለብን የሚያሳይ ስለሆነ ይህ መጽሐፍ በዋነኝነት የሚያተኩረው ሲስተሙን እንዴት እንቀይረው፣ ሲስተሙን እንዴት ዲቨሎፕ እናደርገው እያንዳንዱ ነገር የሚያስረዳ ነው። የአንተ ውድቀት ዋነኛው ምክንያት የግቦች ችግር ሳይሆን የሲስተሙ ችግር ነው። ሲስተሙ ማለት የምትከተለው መንገድ፣ የምትኖረው
የሚኖሩበት ሂደት ማለት። ስለዚህ በዋነኝነት ይህ መጽሐፍ የሚያተኩረው ክፍል 1 ነው ያየነው። በዚህ መጽሐፍ ላይ ትልቅ ለውጥ ማምጣት የሚቻለው የጥቃቅን ባህሪዎች መሻሻል ጥምር ውጤት ነው እንጂ የአንድ ባህሪ ብቻ እንዳልሆነ ያስረዳል። ይህ መጽሐፍ በስተመጨረሻም እንዲህ ብሎ እዚህ ክፍል ላይ ያጠቃልላል። የመጀመሪያው ክፍል ወይ መሰረታዊ ክፍል ምን ይለናል? ስኬቶችን ከሰራ በኋላ አቀበቱን፣ ገደሉን፣ ቁልቁለቱን አልፈ አንተ ማንነትን ገንብተህ ትልቁ ኮረብታ ላይ ወይም ደግሞ ከፍታ ላይ ስትቆም ስኬትህን ሰዎች ያዩና በአንድ ቀን እንዳደረግከው ፊል ያደርጋሉ። ነገር ግን አንተ ያለፍክባቸው እያንዳንዱን ጊዜያቶች አይረዱም። ሁላችንም ያ ቦታ ላይ የደረሰን ሰው በአንዴ እንዳደረገው ስለምናስብ ሁላችንም በአንዴ ለመድረስ ይሞክራል። የባህሪ ትልቁ ወሳኙ ፓርት እዛ ጋር ለመድረስ ያ ሰው የከፈለውን ክፍያ እንድንከፍል የምናደርግበት መንገድ ነው። ለምሳሌ ቴዲ አፍሮን ተመልከቱ። ኤቭሪዴይ ሙዚቃ ይለማመዳል፣ ግጥም መጽሐፍ ያነባል፣ ራሱን ትሬን ያደርጋል፣ ያሻሽላል። ኃይሌ ገብረስላሴ ሻለቃ ኃይሌ ገብረስላሴ የምትመለከቱት አሁን እሱ ኤቭሪዴይ ይሮጥ ነበረ፣ መከራውን አይቶ ተንገላቶ ግን ሲያሸንፍ የአንድ ቀን የትሬኒንግ የአንድ ቀን የሩጫ ፋይናል ላይ የተደረገች ሩጫ። ሜሲን ብትመለከቱ፣ ክሪስቲያኖ ሮናልዶ እንደውም ብዙ ኳስ ላይ ያላችሁ ከሆናችሁ ክሪስቲያኖ ሮናልዶ መመልከት በቂ ነው። ይህ መጽሐፍ በዋነኝነት የሚያተኩረው ባህሪዎቻችን እንዴት እንቀይር የሚል። የዚህ መጽሐፍ ዋነኛ ሞቶ ወይም ደግሞ ዋና ሀሳቡ ምንድነው? ትልልቅ ለውጦችን ለማምጣት የትናንሽ ባህሪዎቹ መሻሻል ድምር ውጤት ወይም ጥምር ውጤት እንደሆነ ያስረዳናል ማለት ነው። ይህም መጽሐፍ ገዝታችሁ የምታነቡት ሪኮመንድ አደርጋለሁኝ። ስለ መጽሐፉ ግን በትንሹ የመጀመሪያውን ክፍል በዚህ መልክ ሰርቸዋለኝ። ሰላም የአልበትራ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ ላይ የተፋሉ ፍሬሽ ባለ ቪዲዮ መተንላችኋል። የዛሬ ቪዲዮ እንግዲህ የአቶሚክ ሃቢት በሚለው ጉዳይ ላይ የሰራሁትን ቪዲዮ አስመልክቶ እንዴት እንደሰራሁት እያንዳንዱን ዲቴል ፍግት እንዳልኩኝ ላሳያችሁ ብዬ ነው የመጣሁት። እዚህ ቪዲዮ ላይ ያላችሁን አስተያየት ደቅ አድርጉልኝ። ለማንኛውም የዚህ ዩቲዩብ ቻናል አዲስ የሆናችሁ ግን ያልኳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ እንግዲህ ዛሬ የምናየው ትናንት ፖስት ያደረኩት ቪዲዮ አለ አባውት አቶሚክ ሃቢትስ ማለት ነው። ለሱ ቪዲዮ ስሰራ እንዴት ተምኔል ፎቶ ለማንሳት ትታገል እንደነበረ ምናምን ያሳያችሁ ይታያችኋል። ሴቱ አልጌ ላይ ነው ተምኔሉ ፋይናል ታይታላችሁ። እንደዛ አድርጌ ነው መጽሐፍ ለዚህ ነው ከነ ሴት አድርገን እየቀረስኩት የነበረ። ይሄው ላይ እየሰራሁኝ ያለው ብቻ እንዴት እንደቀረስኩት አብራችን ይጅ እንደዚህ አስተካከልኩኝ። ሴቱን ላይክ ኤክስፖዘሩን ለማስተካከል ሞከርኩኝ። የተወሰነ በመዝጋት የመጀመሪያው ሩቲኖችን ስለሆነ አቶሚክ ሃቢት የሚያሳየን ሩቲኖችን ነው እና እነዛን ሩቲኖችን ለማሳየት የመጀመሪያው ባድ ሃቢትስ እንዴት ክሬት ይሆናሉ እና እነዛ ታይኒ ባድ ሃቢትስ እንዴት አፌክት እንደሚያደርጉን ነው የሚያሳየው ማለት ነው። እሱን ለማሳየት ነው እንግዲህ አሁን እንትን የማደርገው። ባድ ሃቢትስ የምንላቸው ጊዜያችን ውስጥ የምናደርግባቸው ሶሻል ሚዲያ፣ ሶፍት ፎንስ፣ አዘርስ ቲንግስ እነሱን ነው። ጉድ ሃቢትስ ደግሞ አቶሚክ ሃቢትስ የልናም እጄጋ እና ኤነርጂ እንዴት ኤዲት እንደማደርገው ደግሞ ያሳያቸዋል። ሴት እናደርግና ትክክለኛ ፖዚሽን ነው ብዬ ያሰብኩበት ሰዓት ላይ የሚቀርጸኝ ሰው ስለሌለ ራሴን እቀርጻለሁ ማለት ነው። ያው እንግዲህ እሱ እንደምታዩት አንደኛው መስሪያ ክፍሌ ነው። አሁን የተወሰኑ ሻቶችን ጨርሰናል። እቃ ምናምን ካስተካከልን በኋላ ወደ ቪዲዮ ስንመጣ እዛ ጋር እንዳያችሁት አቶሚክ ሃቢትስ የሚለው ወይም የልምድ ኃይል የሚለው መጽሐፍ ላይ እንዳያችሁት እዛ ጋር መልበስ ያለብኝም ስለዚህ እንደዚህ ብለን አልወጣም ማለት ነው። እሱን እንቀይራለን። እሱን አንዴ ፈጠን እናያለን ማለት ነው ስንቀይር። እዚህ ጋር እንደምታዩት አቶሚክ ሃቢት የሚለው ቪዲዮውን ስሰራ የፈለግኩትኝ ተምኔል ነበረ እና ለዛ ተምኔል የለበስኩት ልብስ ነው የቀየርኩት ማለት ነው እና ተምኔሉን እናሳያቸዋለሁ። ዊርድ ኤዲተሪ በደንብ ኤዲት አላደረገውም ነበረ። እሱን ጨረስ ሪኮርድ አድርገን ከዛ ወደ ሜን ሩማችን ወይ ደግሞ ኤዲቲንግ ኤንድ ቁጭ ብዬ ሪኮርድ ስለሆነ የማደርገው ምንድን ነው የሚባለው ሪቪው ማድረግበት ቁጭ ብዬ ስለሆነ ወደዛኛው ሩም እንሄዳለን። ወደዛኛው ሩም ከመሄዳችን በፊት ይዘናቸው መሄድ ያለብን ብዙ እቃዎች አሉ። እነሱን እቃዎች እናያለን ማለት ነው። እዚህ ጋር የሚታያችሁ ከሆነ አላውቅም። እስካሊ ይችን እንደሚታ ክፍል ስለምጠቀማት አንዳንድ ሪኮርድ የማደርጋቸው ነገሮች ካሉ ሪኮርድ ስለማደርግባት ነው። እነዚህን ቃል እንወስዳለን ያመጣናቸው። ይህን እንግዲህ እንደምታዩት ይዘን እየመጣን ነው። የት some part of the video ሪኮርድ የምናደርግበት ቦታ እና ኤዲቲንግ ሩማችን ነው። ያው ብቻዬን ስለሆነ እንደ ስቱዲዮ የምጠቀመዋለሁ። ይሄንን ኤዲቲንግ ሩም የምጠቀመዋለሁ ነው። ይሄን ሴት አደረግ ከዛ ላይታችን ምናምን ሴት እናደርጋለን።
ሴት እናደርጋለን። ሪኮርድ እናያቸው ቦታ በዚህ አይነት መንገድ ሴት ካረኩ በኋላ አንዳንድ ነገሮችን እንመልከት። አሁን እንደምታዩት ይሄ የኤዲቲንግ ቦታችን ነው፣ ቦታዬ ነው በብል ይሻላል። አሁን እንደዚህ ያለ ውዝግብ የሆኑ እቃዎች ነው ምናምን ስለነበሩበት እንመልሳለን። እያንዳንዱ ሴት እናደርጋለን። እኔ ብዙ ጊዜ ስሰራ ዝርኬ ነገር አይመቸኝም። እዚጋ ሃርድ ዲስክ ብቻ ነው ፊት ለፊት እንዲወክሽ የምፈልገው። ፎን ነምበር፣ መጽሐፎች፣ እዚጋ ስክሪፕት የምንጽፍበት ነው የሚዘጋጁ ስክሪፕቶች እነሱ እዚጋ እናስቀምጣለን። ናችሁ ሁሉ መልካም ፒስ ፕሬስ ነው። ለቪዲዮ እንገባለን ማለት ነው። ኤርፖዴ ክሊክ በማድረግ ካልጸባችሁ ስታንዳርድ ይሄን ካዘጋጀን በኋላ ወደ ቪዲዮ መግባት ጀመር ማለት ነው። ቪዲዮ መስራት። ሰላም የአልበትራይቲቭ ቤተሰቦች እንደምን ቆያችሁ? ሁሉ መልካም ሁሉ ስፔስ። እዚህ ጋር እንደምትመለከቱት ራሴ ተቆርጧል። ራሴ ነበረ ሪኮርድ ማድረገውና መጀመሪያ ሴት ሳደርገው በስትክክል ነበር ያስቀምጥኩኝ። ነገር ግን ትራይፖድ ትንሽ ስላይድ ስለምታደርግ ራሴን ቆርጦታል እና እሱን ለማስተካከል ማለት እሞክራለሁ። ግን ድጋሚ ፉቴጅ መውሰድ ስላልቻልኩኝ ጀስት ያለውን ነገር ላሳያችሁ፣ ምን ያህል ሀስል እንደሆነ ላሳያችሁ ብዬ ነው። እዚህ ቪዲዮ ላይ የተጠቀምኳቸው ኤዲቲንጎች ምናምን የተወሰነ አሳያችኋለሁ። ከዛ ደግሞ ለየት የሚያደርገው ነገር ምንድነው ተምኔሉን የተሰራውን ተምኔል ለዛል ያን ልብስ ለብሼ በቦዲ ምናምን አልጋለኝ የሰራሁትን ሁለት ፌስ የሆነ እንዲሰራ ነበርና ራሴ ስለቀረስኩትኝ ምናምን ነገር ደስ የሚል ፎቶ አልነበርምና እሱን አሁን ላሳያችሁ። ለዚህ ልብስ የተነሳውን ተምኔል ማለት ነው። ዊርድ እንዳይደብራችሁ ግን ሾፍ አድርጉት። በጣም ሳክሪፋይ ይታያችኋል። ዘቅ ከፍ ይላልና እዚህ ጋር ኦዲዮ ጠፍቶብኝ ነው እና ድምጽ የማወራቸው አንዳንድ ነገሮች ነበሩ። ድምፁ ጠፋ። ማይክ ኦፍ አድርጎ ማለት ነው። እንደዚህ ነው እንግዲህ መከራችን አይተን ለእናንተ የምናቀርብና እናንተ አትሊስት ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። እዚህ ጋር መጥቼ ስቀርጽ ምናምን ያለው ፓርት ነው። ልብስ ሎዝችን ስመርጥ ስለብስ ምናምን ስታፍ ነው። እዚህ ጋር ማይኩ ያበራሁት መስለኛል፣ ግን ከስልኬ ጋር ዲታች ሆኖ ነበረ። በዛ ምክንያት ቮይሱ አይሰማም። ነው እንደ አደገኛ ራፐር ለራሴን ላይ ያዝናናው ምናምን ነበር። ምንም ማድረግ አይቻልም። ጀስት አክሴፕት ማድረግ አለብን። እሱን ነገር ከብር ለማድረግ ነው ይሄን ሳውንድ እያስገባ ነው ያለ ነው የምታዩት ነገር። ይሄ ወርክ ኢንቫይሮንመንት ወርክ ስፔስ ነው እና እንደምታዩት ዝርክ ምናምን ያለ እዚህ ቴብል ላይ ነው እንግዲህ መበላው መሰራው ኤቭሪቲንግ ለማደርገው ማለት ነው። ቢያነስት ኦል ዘ ታይም ስራ ላይ ነው። ስማርትፎን ውስጥ እንግዲህ ግራጁዌት ካደረኩበት ቀን ጀምሮ ማለት ነው። እንደዛ ነው እላቸዋለሁ። ከዛ ማታ ላይ እነዛ የጠፉም ቪዲዮዎች አሉ ሪኮርድ ፕሬስ አድርጊያቸው፣ ነገር ግን ሪኮርድ ሳያደርግ የቀሩ ቪዲዮዎች አሉ። ፋይናሊ ማታ ቀን ያው ሚቲንጎች ምናምን ነበር፣ ስራዎች ያላስገባኋቸው። እሱን ከጨረስኩኝ በኋላ ማታ ላይ ደቅ ብዬ ስራውን ቪዲዮዎችን ኤዲት ማድረግ ጀመርኩ። የክላይንት ቪዲዮ ነበረ፣ እሱን ኤክስፖርት አድርጎ ከጨረሰ በኋላ የኔም ቪዲዮዎች ኤዲት ማድረግ ጀመርኩኝ። ላይክ ኤዲት ሳደርግ ምን ላይ ማስገባት የጠፉ ፋይሎችን ለማስተካከል ምናምን አሁን እየሞከርኩኝ ያለኝ። ከኖት የሚይዘው ይሄን ኖት በምን ከቨር አድርጌ መሰካት እችላለሁ ምናምን የሚሉትን አንዳንድ ነገሮች ለማስተካከል እየሞከርኩ ነው። እዚህ ጋር እንደምታዩት ራሴን እያዝናናኝ ፋፈሽ እያልኩኝ ነው ኤዲት ማድረገው። ዳውን ላይ እንደዚህ ያደርኩትኝ አሁን ትናንትና እስከ ሌሊቱ 8 ተኩል ነበርኩኝ ይሄን ቪዲዮ ኤዲት ለማድረግ ሳይሆን የነገውንም ስራዎችን ስኬጁሎችን ዴይሊ ታስኮችን ቼክ ለማድረግ ማለት ነው። እንደዚህ ሰራውኝ ምናምን ተመልከቱ። ኤዲት እያደረኩኝ ነው ምናምን አንዳንድ ቪዲዮዎቹ የጆ እያያችሁ ነው። ጆችን እያልሰራኝ ነው። ነገ ቼን እስኪይት